ይሄን ኤፒሶድ መቼም በይቅርታ ነው መጀመሪያ ያለብኝ እውነት በጣም ጠፍቻለሁ አይ ነው በጣም ይቅርታ ሃይ እንዴት ናችሁ ዛሬ የምናወራው ስለ እግዚአብሔር አምላክነት አባትነቱ ርህራሄው ጌትነቱ በቃ ስለሱ ጀስት ምን ዘነጋቸው ነገሮች ብዬ የማስበው ነገር ግን በጣም ኢምፖርታንት የሆነ ነገር ነው እናወራው እንዴት ናችሁ ግን እናንተ እንዴት ሰነበታችሁ ደግሞ ላይክ በጣም ቴክስት ስታረጉልኝ የነበራችሁ ከታተላለሁ እኮ ለምንድነው ፖስት ማድረግ ያቆምሽ ያላችሁኝ እግዚአብሔር ይባርካችሁ ሌላ ምንም አልልም እኔ ላይክ አንድ ሰው ለምን አያየኝም በቃ ያለኔ በቂ ነው ብዬ ነው ጀመርኩትና አሁን ግን ያገኘሁት ያለውት ፍቅር በኢየሱስ ስም ላይክ ከኔ አይደለም እውነት ከኔ አይደለምና በጣም አመሰግናለሁ ተባረኩ ዛሬ ዋና ጥቅሳችን አድርገን የምንይዘው ዘጸአት 23 ከ28 እስከ 30 ያለውን ነው እንደዚህ ይላል ኤዊያውያንን ከናናውያንን ቄጢያውያንን ከመንገድ ለማስወጣት ተርብን በፊት ሰዳለው ነገር ግን በአንድ አመት ጊዜ ውስጥ አላወጣቸውም ምክንያቱም ምድሪቱ ባድማ ሆና የዱር አራዊት ይበዙባቸዋል ቁጥርህ ጨምሮ ምድሪቱን ለመውረስ እስክትበቃ ድረስ ጥቂት በጥቂት ከፊታችሁ አባራቸዋለሁ ላይክ አንዳንዴ ማለት ነው እግዚአብሔር የሚከለክለን ነገሮች የምንከለከለው ያንን ነገር ለመሸከም በቂ ስላልሆነን ነው ይሄን ጥቅስ ማለት ነው መሰላችሁ ያነበብኩት አይ ቲንክ ፌብሩዋሪ ወይም ማርች ላይ ነው እስቲል በቃ ልቤ ላይም ጭንቅላቴ ላይም ስታክ አድርጎ የቀረበ ቨርስ ነው አሁን የሆነ ነገር ለማድረግ ስል ማለት ነው መልሼ ጌታ ኢየሱስ እንዴ ከሆነ ነገር እየጠበከኝ ቢሆንስ ለምንድነው ይሄንን እንደዛ ማላስበው ለምንድነው ያንተን አምላክነት ያንተን ደግነት ምዘነጋው ጀስት አስታውሰኝ ጀስት በቃ እቺ ጥቅስ አይምሮዬ ላይ ስታክ አድርጋ ትቀራልኩኝ ኤቭሪዴይ አሁን በቃ ለምን እንደሆነ አላውቅም አይ ዶንት ኖ ከዛ ጊዜ ጀምሮ የምሬን ጥቅስ አላስብበት ያልኩበት ቀን ያለ አይመስለኝም በጣም አመስጋኝ ነው የሆንኩት ላለኝ ነገሮች ለሚደረግልኝ ነገሮች ምናምን ምክንያቱም ለካ እግዚአብሔር እኔም ማላየው ነገር ነው የሚዋጋልኝ ላይክ እነዚህ አሁን የምድር አራዊት እንደሚበላቸው አያስቡም ኦብቪየስሊ ጠላታቸው እንዲወጣላቸው ነው እስራኤል ሰዎች የሚፈልጉት መውረስ ነው የሚፈልጉት አይደለ እግዚአብሔር ግን ምን አለ ኖ የዱር አራዊት ሊበላ ስለሚችል እነዚህ ሰዎች አሁን አላስወጣልህም you know ይቀመጡ ህዝብ ሲበዛ አቅም ሲኖር የመንገስ የመግዛት you know like ራስህን ችለ የመኖር አቅም ሲኖር የዛኔ ነው ማስወጣልህ አለ እና እኔ ህይወቴ ላይ የሆነ ነገር እግዚአብሔር እንዲያደርግልኝ ጠይቄው ሳይሳካ ሲቀር አቅሙ ስለሌለኝ ነው ለዛ ነገር ስላልበቃው ነው ወይ ደግሞ ስለማይጠቅመኝ ነው that's it ምንም እሱ የምድርና የሰማይ ፈጣሪ ሆኖ እኔ ልጁ ማለት ኢየሱስን ለኔ ብሎ የሰቀለ አምላክ ልጁ ለኔ ብሎ የሰቀለ አምላክ ለምን ለዚህ ከለክለኛል ልጁን እኮ ሰጥቶኛል እንዴት የምድርን ነገር ይከረክረኛል ጭራሽ የማይመስል ነገር ነው ሰይጣን ነው ላይ ጭንቅላታችንን ክሮስ እንዲያረጋ እንትናን ስለሚወዳት ነው ህይወቷ ቀላል ይሆነው እንትናን ስለሚወደው ነው በቀላሉ ገንዘብ ሜክ የሚያደርገው ኦር በቀላሉ ህይወቱ የተስተካከለ ይሆነው አንቺን አይወድሽም አንቺ ለዚህ ነው ሁሉም ነገር የሚከብድብሽ ምናምን ይላል ኖ እንደዛ አይደለም እየሰራኝ ስለሆነ ነው እግዚአብሔር ለሚፈልገኝ ለዓላማ እየሰራኝ ነው ያ ነገር ቢጠቅመኝ ኑሮ ይሰጠኝ ነበር ያንን ነገር መሸከም ካልቻልኩ የሚያጠፋኝ ከሆነ what's the point of having it እንኳን ቀረብኝ እና this way ጭንቅላታችን በዚህ way ማሰብ ስንጀምር ህይወት እንዴት ቅልል እንደምትል this much easy ነው የምድር ህይወት this much ማለት ነው ግን እኛ አይምሮአችን ላይ ስታክ አረገን እኛ አይምሮአችን ውስጥ like trapped ከሆነን እግዚአብሔርን እሱ ለኛ ያሰበልንን ነገር አልፈን ማየት ማንችል ከሆነ everyday ህይወታችን በቃ like በጣም ዲፊካልት ነው የሚሆነው ምን ያያረኩኝ ነው ኦር ደግሞ እኔን አይወደኝም እግዚአብሔር ለኔ ሲሆን ነው እንደዚህ የሚያረጋው እኔን አታየኝም እንዴ እስከመቼ ድረስ ነው ምናምን ይያልን ነው እድሜያችን የሚያልቀውና like በጣም ጥቃቅን የሚመስሉ ትናንሽ የሚመስሉ ነገሮች አሉ ህይወታችን ላይ እግዚአብሔርን ማመስገን የምንችለው እግር ስላለን እጅ ስላለን ስለምንሰራ ስለምንበላ ስለምንጠጣ ንጹህ አየር ስለሰጠን ሰላምን ስለሰጠን ማለት በጣም ጥቃቅን የሚመስሉን ጧት ራሱ መነሳታችን እኮ በሱ ነው አይደል በሌላ በማንም አይደለምና ክብሩን ሁሉ እሱ ይውሰድ what if like የባሰ ነገርስ ቢደርስብን ምን እንዳይሆን ነው አንዴ ስጸልይ ምን happen እንዳደረገ ልንገራችሁ like በጣም የሆነ ነገር በጣም እየጠየኩት ነበር እግዚአብሔርና ለምንድነው ባክህን ይሄንን ነገር እንዳታሳልፈኝ ጌታዬ በቃ እቺን ብቻ አድርግልኝ ምናምን ብዬ የጸለይኩኝ immediately
ምን መንፈስ ቅዱስ ምን እንዳለ ልንገራችሁ ባልሰጥሽስ ዋርፍ ባልሰጥሽስ እና like አሰብኩት ባይሰጠኝስ ምን መሄጃለኝ ባይሰጠኝ የት አባቴ ሄዳለሁ ወደ ማንስ ሄዳለሁ ምንም አላመጣም እና ተረዳሁት ለካ ባልሰጥሽስ መብቱ ነው ባይሰጠኝስ so what ብዬ ራሴን ጠየቅኩኝና አንዳንድ ጊዜ የምንጠይቃቸው ነገሮች ባይሰጠንስ ቢሰጠንስ like ከሱ ጋር ያለ ነገር ይቀየራል ይሄን ያክል ነው ማለት እኔ ገባኝ ነገር ይሄን ያክል ነው ማለት ነው ለእግዚአብሔር ያለኝ ቦታ በራሴ ኮራው መልሼ like በራሴ እውነት በጣም ነው ኮራውት ለካ ጌታ ባይሰጠኝም ከሱ ግር ስር አልጠፋም ማለት ነው ለካ ጌታ እኔ መፈልገው ነገር ባያደርግልኝም የሱን አባትነት ከመፈለግ ወደ ኋላ አልልም so እኔ ጠይቀዋለሁ እሱ ደግሞ ያከናውናል እንዳውም አንድ ጥቅስ አለ ቆይ ላንብብላችሁ ምሳሌ 16:9 ላይ እንደዚህ ይላል ሰው በልቡ መንገዱን ያቀዳል እግዚአብሔር ግን እርምጃውን ይወስንለታል see control ያለው እሱ ነው he's in control በቃ it's not me እና እኔ በልብ ያለው ነገር አስቤ ጠይቀዋለሁ ከዛ እርምጃዬን ግን የሚወስንልኝ እሱ ነው የሚያስተካክልልኝ የሚያቃናልኝ ይሄ ነው የሚገባሽ ይሄ ነው የሚያስፈልግሽ አሁን ላይ this is the way ካለኝ ወሬትም አልሄድም እኔ ፈለኩትን ባይሰጠኝስ በቃ ማለት as long as he's in control እኔ ፎርስ እሱ ማድረግ አልችልም just መንገር ነው ልቤን መናገር ነው መፈልገው መናገር ነው ያለብኝ ከዛ ግን ካልሰጠኝ ያንን ነገር ካላረገልኝ ይቅር ያለሱ ይቅር እሱ ካላለው ይቅር እና እንደዚህ ይላል ኢሳይያስ ላይ ደግሞ ኢሳይያስ 60:22 ላይ ካንቺ ታናሽ የሆነው ከሁሉም የመጨረሻ ታናሽ ኃይል መንግስት ይሆናል እኔ እግዚአብሔር ነኝ ጊዜውም ሲደርስ ይሄንን በፍጥነት አደርጋለሁ ጊዜው ሲደርስ በፍጥነት እኛ ባሰብንበት ታይም ላይሆን ይችላል እኮ ግን እኔ ሬዲ እንደሆንኩ እግዚአብሔር ካሰበ የሆነ ነገር ሊያደርግልኝ እሱ ፈቃደኛ ከሆነ ለምሳሌ አሁን let's say በፋይናንሻል ነገር እናውራ ለምሳሌ እኔ አሁን 100,000 ብር ብጠይቀው እግዚአብሔርን ጌታ ሆይ እንዴት አድርጌ ነው 100,000 ብር ማገኘውና can you just show me the way እባክህን 100,000 ብር ስጠኝ ካልኩት ያ 100,000 ብር የሚያጠፋኝ ከሆነ እግዚአብሔር አይሰጠኝም ተአምር ትምጣ እኔ 5 ብርን እንዴት መጠቀም እንዳለብኝ ይሄ በሚያጠፋኝ ወር ደግሞ በማይሆን ክርስቲያናዊ ባልሆነ ባልተቀደሰ መንገድ ያንን ገንዘብ የምጠቀመው ምናምን ከሆነ እግዚአብሔር አይሰጠኝም የተሻለ ነገር ግን በሰጠኝ በጥቂቷ ነገር ምን ላይ ነው ማውለው እንዴት ነው ማኔጅ ማደርገው ብዬ ያንን ነገርን ካስተካከልኩና እግዚአብሔር 100,000 ብሩ የሚጠቅመኝ የማይጎዳኝ በተቀደሰ መንገድ እንደምጠቀመው ካሰበ guess what የሆነ ሀብታም በህልሟ ሳይቶት የሀብታም መጥቶ በሬን አቆቅቶ ሊሰጠኝ ይችላል this much easy ነው እግዚአብሔር ከፈለገ እኛ በማናስበው በአንድ ለሊት ተውት በአንድ ደቂቃ እንደዚህ ህይወታችንን መቀየር ይችላል ነገር ግን እኔ ያንን ነገር worthy እንደሆን or ደግሞ ያ ነገር እንዳይጎዳኝና ጠቅሞኝ እንድጠቀመው እንድደርስበት ያ ደረጃ እንድደርስ እሱ እኔ ፈለኩበት ደረጃ እንድደርስ ምን ያደረኩኝ ነው እግዚአብሔርን ትግስትን አስተምረኝ ትግስት ስጠኝ ትግስት ያላት ሴት አድርገኝ ይያልኩት ኬኦስ ሲመጣ ህይወቴ ላይ እንዴት ኬኦስ ተሰጠኛለህ ካልኩኝ it doesn't make sense በቃ I have to learn መጀመሪያ መማር አለብኝ ከዛ በኋላ ደግሞ ነገሮችን እንዴት አድርጌ ማለፍ እንዳለብኝ ማወቅ አለብኝ እና ነገሮችን እግዚአብሔር ሲሰጥም ሲነሳም ለመልካም ነው ምንም ነገር በእግዚአብሔር ዘንድ በመጥፎ አይደለም ምንም ነገር እኛ ህይወት ላይ የማይሆኑ ነገሮች ሁሉ የሚሆኑ ነገሮች ሁሉ ለመልካም ናቸው እና ኢዮብ እንግዲህ ያን ሁሉ መከራ ውስጥ ማለፉ ለመልካም ነው ሆነለት አይደል እጥፍ ድርብርብ አድርጎ ነው የሰጠው እግዚአብሔር መክብብ 3:1 ላይ ለሁሉም ነገር ጊዜ አለው ይላልና በጣም እንደምወደው ይሄን ጥቅስ ታውቃላችሁ እና የምር ከሰማይ በታች ለሆነ ለያንዳንዱ ነገር ጊዜ አለው እና ስትወርቁ ስትነሱ everything እግዚአብሔር ከእናንተ ጋር እስከሆነ ድረስ ምንም ነገር ቢመጣ ማትሻገሩበት ምክንያት የለም እና ከራሴ ተማርኩት እግዚአብሔር ሆይ ለምንድነው ለኔ ህይወቴ እንደዚህ የከበደው ምናምን እና ለእንትና የተደረገለት ምናምን አይችም ምን አርጌ ነው እኔ ግን ለምንድነው ትንሿን እንኳን ለኔ ማታረገው ላለው ከዛ መልሼ ዋረፊያ ሰው የተቀበለው ከእግዚአብሔር ባይሆንስ what blessing ባይሆንስ who knows እና የኔ
ብሌሲንግ እየጠበኩኝ እስከሆነ ድረስ እና እየተሰራውኝ እስከሆነ ድረስ why do I care? say እንኳን እግዚአብሔር አደረገላቸው እግዚአብሔር ይመስገን ለነሱ like እግዚአብሔር ከሆነ ማለት ነው እንኳን ተደረገላቸው የኔም ጊዜ ይመጣል ማለት ጥሩ ነው like within my ጥሩ ነው ውጭ ያለ ማለት ጥሩ ነው እና እግዚአብሔር this much ነው ፍቅሩ this much አንዳንዴ በቃ ቅድም እንዳልኩት እንዘነጋለን ልጁን አንድ ልጁን በመስቀል ላይ እንዳዋለልን እንዘነጋና ማለት ነው ለተቃቅኗ ነገር እሱን እንዲያላረክልኝም እንደዚህ ያላረክልኝም በዚህ ወጣ በዚህ ገባ እንላለን ግን ልጁን መስቀል ላይ ካዋለልን ያንን የሚያክል ነገር ውለታ ካረገልን ለኛ ለዚች ለምድራዊ ለማይረባ እግዚአብሔር ለኛ አያንስም so just ማመን እሱን በሱ መታመን በቃ ለሱ ጊዜ አሳልፎ ለሱ አደር አሳልፎ መስጠት ነው ሁሉንም ነገር የሚያዋጣው እና እግዚአብሔር ይባርካችሁ ከእንግዲህ ላለመጥፋት ሞክራለሁ ስለሰማችሁኝ አመሰግናለሁ ሰብስክራይብ ማድረግ እንዳትረሱ ሼርም አድርጉ ኮፒ ሊንክም አድርጉ ይባላል ለዩቲዩብ ሲሉ ሰምታሉ ብቻ አመሰግናለሁ በጣም መልካም ጊዜ ባይ